ግንባርሽ አይንሽ አካባቢ በደንብ ተቀቢ። ናወራባ አንቺ ወደ ግንባርሽ ጠጋ በይ ወደዚህ። ያምርብሽ ነው እንዲያመጣሽው የሚያምርብሽ ነው እንዲያመጣሽው ነገሩ ምንድን ነው? ኖ ያምርብሽ በደንብ አፍንጫሽ አካባቢ ይዋ አፍንጫሽ አካባቢ ማሻአላ ያምርበት ፋሚሊ ያምርበታል። ታምራለች ሁለት ሌትር ውሃ ይቀራል እኮ ሁለተኛ ቅጣት 2 ሌትር ውሃ። መች ነው ያሸነፍሽኝ? አንድ ቅቤ ነው አንድ ይሄ ነው እንጂ ቅጣት 2 ነው እንደምትቀጩ በአንድ ጌም። ከዚህ የመጣ ማርያምን ማንንም ጠይቅ። በአንድ ጌም 3 ቅጣት ነው የምትወስድ። አልፈልግም። በአንድ ጌም 1 ቅጣት ነው። ምን ሆነሽ ነው እንዴ? ጠይቅ። ጌም ጫውቱትን ጠይቅ። እናቴ ትሙት ጌታ በአንድ ጌም 1 ቅጣት ነው። በአንድ ጌም 1 ኖ እንደውም እስከ 3 ነው። እስከ 3 ነው። እግዚአብሔርን ማንም ጠይቅ ውዴ። እስከ 3 ነው ቅጣቱ። አልጠጣም። ዱቄት ተቀብቻለሁ። ውሃ አልጠጣም። እንዴ ውሃ ቃረም ይቀራሻል እኮ ገና ቃረም ትጠጫለሽ። ቃረም ትባልሽ 5 ቃራ ጠላቷ አረገችኝ እንዴ ልጅቷ። ጠላትሽ አረግሽኝ እንዴ? ጥላቴ አይደለሽም ግን ቅጣት ነው። 1 ሺህ አሸንፈኝ 20 ሺህ 30 ሺህ የገባሽ መሰልሽ? ለ1 ሺህ አሸንፋኝ ማለት ነው። ቃራቢ አለች። ዱቄት ተቀበለች። ተቀበው ዱቄት። አሁን ውሃ 2 ሌትር ይቀርሻል። 2 ሌትሩን ውሃ ጠጥቼ ደግሞ ቃራ ይቀርሻል። 3ቱንም የነገረችኝ እንድትቀጣኝ እንደ አማራጭ የነገረችኝ። ውሃ ጠጪ ውዴ። እዚህ ላይ ታወጣ የኔ ፍቅር ውሃ ጠጪ 2 ሌትር። እውነት በኋላ ስወጣ ቤትሽ የሚጽፉትን ኮሜንት መጥቻ ነበር። አይ ምንም አላሉም። አንድ ብቻ ቅጪ ምስኪን ናት በቃ ተዋት ያሉኝ ነው ፋሚሊ። ያኔ ወዶች ጎሽ እናንተ ናችሁ ጥሩ አያችሁ። እሷ 3 ቅጣት ልትቀጣኝ ማለት ነው። እኔ እንደውም መሽ ብዬ ማርያምን ክዱ ጠይቂ፣ ማንንም ጠይቂ። ገም ያውቁትን ማለት ነው። እስከ 3 ነው አንድ ጨዋታ ላይ ቅጣቱ። እኔ ግን ያየሁት 3 አማራጭ